ሰላም እንዴት አላችሁ? የገናናው ቱቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? ለማታውቁኝ ሚስተር ገናናው አበበ ነኝ ከገናናው ቱቶሪያልስ። ዛሬ ደግሞ እስከ ፋንዳሜንታል አካውንቲንግ ቱል አንዳንድ ሳምፕል ኤግዚት ኤግዛም ጥያቄዎችን የምንመለከት ይሆናል። ወደ ቪዲዮ ከመሄዳችን በፊት የገናናው ቱቶሪያል ቤተሰብ አዲስ የሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ሁሌም እንደምናደርገው ላይክ ኮሜንት ኤንድ ሼር ማድረጋችንን እንዳንዘነጋ። እስኪንጀምር የመጀመሪያው ጥያቄ ምንድነው የሚለው which one of the following is true about cost of goods sold? ከሚከተሉት መካከል ስለ cost of goods sold ትክክል የሆነው የትኛው ነው ነው የሚለን። A cost of goods sold is equal to cost of goods available for sale plus ending inventory. B cost of goods sold is equal to cost of goods available for sale minus ending inventory. C cost of goods sold ማለት cost of goods available for sale minus beginning inventory ነው ይለናል። D ደግሞ cost of goods sold ማለት cost of goods available for sale minus cost of goods sold ነው የሚለን። መልካም፣ ይህንን ጥያቄ ለመስራት በመጀመሪያ ደረጃ ኮስት ኦፍ ጉድስ ሶልድ ማለት ምን ማለት ነው የሚለውን ነገር እንመለከታለን። ኮስት ኦፍ ጉድስ ሶልድ ማለት እያንዳንዱ ቢዝነስ ኦርጋናይዜሽን ላይ አጠቃላይ የገዛውን ፕሮዳክት ወይም ደግሞ ያመረተውን ፕሮዳክት ሊሆን ይችላል። በተለይ ደግሞ የገዛውን ፕሮዳክት መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ላይ የተሸጠው አጠቃላይ ፕሮዳክት የወጣበት ወጪ ምን ይባላል? ኮስት ኦፍ ጉድስ ሶልድ ይባላል። እና የመጀመሪያው ምርጫ ስንመለከት ኮስት ኦፍ ጉድስ ሶልድ ማለት ምን ማለት ነው ይላል። ኮስት ኦፍ ጉድስ አቬሌብል ፎር ሴል ፕላስ ኢንዲንግ ኢንቨንተሪ ነው ይለናል። ኮስት ኦፍ ጉድስ ሶልድ ማለት ለሽያጭ አጠቃላይ የቀረበ ፕሮዳክት ምን ሲደመር ምን ይላል? ኢንዲንግ ኢንቨንተሪ ነው የሚለን። ይሄ በጣም ስህተት ነው። ምክንያቱም ደግሞ ኮስት ኦፍ ጉድስ ሶልድ ማለት አጠቃላይ የተሸጠ ፕሮዳክት ስለሆነ ኢንዲንግ ኢንቨንተሪ ከኮስት ኦፍ ጉድስ ሶልድ ላይ ኦልሬዲ ኢንዲንግ ኢንቨንተሪ ነው ማለት አልተሸጠም ማለት ነው። ስለዚህ የኮስት ኦፍ ጉድስ ሶልድ አካል ሊሆን አይችልም። ቢጋ ያለው ምርጫ ኮስት ኦፍ ጉድስ ሶልድ ማለት ኮስት ኦፍ ጉድስ አቬሌብል ፎር ሴል ማይነስ ኢንዲንግ ኢንቨንተሪ ነው ይለናል። ይሄኛው ትክክለኛ መልስ መሆን ይችላል። ምክንያቱም ኮስት ኦፍ ጉድስ ሶልድ ማለት አጠቃላይ ለሽያጭ ከቀረቡ ፕሮዳክቶች ውስጥ የተሸጠ ፕሮዳክት የወጣበት ወጪ ምን ይባላል? ኮስት ኦፍ ጉድስ ሶልድ ይባላል። ኮስት ኦፍ ጉድስ አቬሌብል ፎር ሴል ማለት ደግሞ አጠቃላይ ለሽያጭ የቀረበ ፕሮዳክት ማለት ነው። ማይነስ ኢንዲንግ ኢንቨንተሪ ማለት ደግሞ ያልተሸጠ እጃችን ላይ የቀረ ፕሮዳክት ማለት ነው። ትክክለኛ መልሳችን ለዚህ ጥያቄ ቢ መሆን ይችላል። ሲ ኮስት ኦፍ ጉድስ ሶልድ ማለት ኮስት ኦፍ ጉድስ አቬሌብል ፎር ሴል ማይነስ ቢጊኒንግ ነው የሚለን። ይሄም ስህተት ነው። ምክንያቱም ቢጊኒንግ ኢንቨንተሪ ኦልሬዲ አት ዘ ቢጊኒንግ ኦፍ ዘ ኢየር ላይ የመጣ ስለሆነ ማለት ነው። ዲጋ ኮስት ኦፍ ጉድስ ሶልድ ማለት ኮስት ኦፍ ጉድስ አቬሌብል ፎር ሴል ማይነስ ኮስት ኦፍ ጉድስ ሶልድ ይላል። ስህተት ነው። ትክክለኛ መልሳችን ለመጀመሪያው ጥያቄ ቢ ይሆናል ማለት ነው። ኮስት ኦፍ ጉድስ ሶልድ ማለት ኮስት ኦፍ ጉድስ አቬሌብል ፎር ሴል ለሽያጭ የቀረበ ፕሮዳክት አጠቃላይ ሲቀነስ ኢንዲንግ ኢንቨንተሪ ይሆናል ማለት ነው። በሌላ አገላለጽ ማለት ነው ኢንዲንግ ኢንቨንተሪ ሲደመር ኮስት ኦፍ ጉድስ ሶልድ ኦልዌይስ ምን ይሰጣል ማለት ነው? ኮስት ኦፍ ጉድስ አቬሌብል ፎር ሴል ይሰጣል የሚለውን ነገር አንደርስታንድ ማድረግ አለብን። ወደ ሁለተኛው ጥያቄ እንላፍ። ሁለተኛው ጥያቄ ምንድነው የሚለው the credit terms offered to a customer by a business firm for /15 and 60 which means that ይላል። አንድ ቢዝነስ ኦርጋናይዜሽን በንግድ ዓለም ውስጥ በተለያዩ ፕሮዳክቶችን ሲሸጥ ማለት ነው ስምምነታቸው 415 and 60 የሚል የክሬዲት ተርም ስምምነት ቢኖራቸው ምንድነው የሚያመለክተው ነው የሚለው። እንግዲህ ክሬዲት ተርም ማለት እያንዳንዱ ቢዝነስ ኦርጋናይዜሽን በተለይ ደግሞ የዱቤ ሽያጭ ካለ ይሄንን ተርም ይሄንን አግሪመንት ብዙ ጊዜ ልንስማማ እንችላለን። ለማንኛውም ምርጫዎችን እንመልከት። ኤ ምን ይላል? for sale return can be made within 50 days so what the novice date and no return thereafter ይላል። B the customer can deduct a 4% discount if the bill is paid between the 5th and 15 and 60th day from the invoice date ይላል። C the customer can deduct a 4% discount if the bill is paid within 50 days of what the invoice date ይላል። D the customer must pay the bill within 50 days ይላል። እንግዲህ ቅድም እንደነገርኳችሁ እንደዚህ አይነት ነገሮች የሚያጋጥሙ ብዙ ጊዜ ምን ሲኖር ነው ብያለሁ? የዱቤ ሽያጭ ሲኖር ነው። የዱቤ ሽያጭ ካለ በምን ያህል ቀን ውስጥ ነው ይሄ ግለሰብ ወይም ደግሞ የኛ ካስተመር የገዛውን ፕሮዳክት አጠቃላይ ክፍያ መክፈል ያለበት፣ እንዲሁም ደግሞ በምን ያህል ቀን ውስጥ አስቀድሞ ቢከፍለው ዲስካውንት ሊደረግለት የሚችለው የሚለው አግሪመንት ነው። የሚስማሙት ሻጩና ገዢው ናቸው። ለማንኛውም ፎር 15 ኤን 60 የሚለው ነገር እንመልከት። 4 የሚያመለክተው ዲስካውንት ሬት ዋናጅ 15 የሚለው ደግሞ ቀን ነው የሚያመለክተው። ኤን 60 ማለት ደግሞ አጠቃላይ ገንዘቡ የሚከፈልበት አጠቃላይ የተገዛበትን ዋጋ ማለት ነው። ካስተመሩ የሚከፍልበት ቀን ነው። ለማንኛውም ኤን ስንመለከት for sale return can be made within 50 days of what the invoice date and no return thereafter ነው የሚለን። ስለ ሪተርን ነው የሚያወራ ይላል። ይሄ በጣም ስህተት ነው። ስለ ሪተርን ሳይሆን ስለ ዲስካውንት ነው እያወራ ያለው። ቢጋ ምን ይላል? the customer can deduct a 4% discount ይላል if the bill is paid between 15 and 60 day from the invoice date ነው የሚለን።
ምን ማለት ነው? ይሄኛው ጥያቄ ደግሞ ምንድነው የሚለው ካስተመር ዲዳክት የሚደረግለት የሚቀነስለት የ4% ዲስካውንት በ15ኛውና በ60ኛው ቀን መካከል ከከፈለ ነው የሚለን። በዛ ቀን ውስጥ ባለው ነው የሚለው። ይሄ ስህተት ነው። ምክንያት ጥያቄው የሚለው በ15 ቀናት ውስጥ ይሄ ካስተመር የገዛውን ፕሮዳክት ያለበትን እዳ በ15 ቀናት ውስጥ ከከፈለ የ4% ዲስካውንት ያገኛል። አጠቃላይ ያለበትን እዳ ግን በ60 ቀናት ውስጥ ከፍሎ መጨረስ አለበት የሚል ስምምነት ነው የተስማሙት። ሲ ምን ይላል? the customer can deduct a 4% discount if the bill is paid within 50 days of what the invoice paid። ይሄኛው ትክክለኛ መልስ መሆን ይችላል። ካስተመሩ የ4% የሴል ዲስካውንት ያገኛል ወይም ደግሞ ፐርቼዝ ዲስካውንት በካስተመር አንግል ያገኛል በ15 ቀናት ውስጥ ምን ታደረገ? ገንዘቡን ያለበትን አጠቃላይ እዳ ከከፈለ ማለት ነው። ስለዚህ ትክክለኛ መልሳችን ለሁለተኛው ጥያቄ የሚሆነው የትኛው ምርጫ ይሆናል ማለት ነው? ሲ ይሆናል። ስለዚህ 4 15 ኤን 60 ማለት ምን ማለት ነው? ይሄ ድርጅት አጠቃላይ የገዛውን አጠቃላይ ፕሮዳክት ማለት ነው እንዲከፍል የተሰጠው ጊዜ 60 ቀን ወይም ደግሞ 2 ወር ነው። ነገር ግን በ15 ቀናት ወይም ደግሞ በ2 ሳምንት ውስጥ ቀድሞ ያለበትን ሙሉን ክፍያ የሚከፍል ከሆነ ድርጅቱ የ4% ዲስካውንት ይሰጠዋል ማለት ነው። ትክክለኛ መልሳችን ለሁለተኛው ጥያቄ ሲ ይሆናል ማለት ነው። ወደ ሶስተኛው ጥያቄ እንመልከት። The inventory system employing accounting record that continuously disclose the amount of inventory is called ይለናል። እያንዳንዱ ቢዝነስ ኦርጋናይዜሽን የተለያዩ የኢንቨንተሪ ሲስተም ሊጠቀሙ ይችላሉ። በተለይ ደግሞ አንድ ድርጅት ኢንቨንተሪ ሲስተም ሲጠቀም በተለይ ኮንቲኒየስ የሆነና ዴይ ቱ ዴይ እያንዳንዷን ትራንዛክሽን የሚመዘግብና አፕዴት የሚያደርግ ከሆነ የሚከተለው የኢንቨንተሪ ሲስተም ምን ይባላል ለሚለን A periodic inventory system, B perpetual inventory system, C physical inventory system, D retail inventory system ነው የሚለን። እንግዲህ የእያንዳንዱ ቢዝነስ ኦርጋናይዜሽን ኢንቨንተሪ ቫሉዌሽን ስንሰራ ብዙ ጊዜ ፔሪዮዲክ ኢንቨንተሪ ሲስተም አሊያም ደግሞ ፐርፔቹዋል ኢንቨንተሪ ሲስተም ልንጠቀም እንችላለን። ፔሪዮዲክ ኢንቨንተሪ ሲስተም ማለት ምን ማለት ነው? እያንዳንዱ ቢዝነስ ኦርጋናይዜሽን ያለውን ኢንቨንተሪ በአመቱ መጨረሻ አፕዴት የሚያደርግ ከሆነ የሚመዘግብ ከሆነ ካውንት የሚያደርግ ከሆነ ፔሪዮዲክ ኢንቨንተሪ ሲስተም ድርጅቱ ይከተላል እንላለን። ያለውን ኢንዲንግ ኢንቨንተሪ እና ኮስት ኦፍ ጉድስ ሶልድ የሚታወቀው መቼ ነው ከተባለ በአመቱ መጨረሻ አሊያም ደግሞ በወሩ መጨረሻ ድርጅቱ ካውንት ሲያደርግ ብቻ ይሆናል ፔሪዮዲካሊ ማለት ነው። ፐርፔቹዋል ኢንቨንተሪ ሲስተም እንለው ደግሞ ቀን በቀን ድርጅቱ የሚሸጠውንና የሚገዛውን እንዲሁም ደግሞ የቀረውን ኢንዲንግ ኢንቨንተሪ በየጊዜው አፕዴት እያደረገ እየመዘገበ የሚሄድ ከሆነ ይሄ ድርጅት የሚጠቀመው የኢንቨንተሪ ሲስተም ምን ይባላል? ፐርፔቹዋል ኢንቨንተሪ ሲስተም ይባላል። ስለዚህ ፐርፔቹዋል ኢንቨንተሪ ሲስተም ኮንቲኒየንስሊ ምን ማድረግ ነው? እያንዳንዷን መረጃ ዲስክሎዝ ማድረግ፣ ማስቀመጥ፣ መመዝገብ፣ አፕዴት ማድረግ ነው። በቀላል አማርኛ በእያንዳንዱ ቀን ምን ያህል ፕሮዳክት እንደተሸጠ፣ ምን ያህል ኢንዲንግ ኢንቨንተሪ እጃችን ላይ እንደቀረ ማወቅ እንችላለን። ስለዚህ የዚህ ጥያቄ ትክክለኛ መልሳችን ኮንቲኒየንስሊ ዲስክሎዝ መደረግ ያለበት በየትኛው የኢንቨንተሪ ሲስተም ነው ስለሚል ትክክለኛ መልሳችን ፐርፔቹዋል ኢንቨንተሪ ሲስተም ይሆናል። Question number 4 a good enter into a production process but does not yet complete its goal ይለናል። አንድ ፕሮዳክት ኦልሬዲ ማምረት ተጀምሯል፣ ነገር ግን አላለቀም እስካሁን ድረስ። ሶ ይሄ ምን ይባላል የተባለው? ኤ ራው ማቴሪያል፣ ቢ ፊኒሽድ ጉድ፣ ሲ ወርኪንግ ፕሮሰስ፣ ዲ ኮስት ኦፍ ጉድስ ሶልድ። እንግዲህ ፕሮዳክት ማምረት ጀምረናል፣ ፕሮሰስ ላይ ነው ያለው፣ ነገር ግን እስካሁን ድረስ ኮምፕሊትድ አልሆነም፣ አላለቀም። ይህ ፕሮዳክት ምን ይባላል ከተባለ ራው ማቴሪያል ነው ወይ ይለናል። ኤ ኖ ራው ማቴሪያል ማለት ጥሬ ዕቃ ነው። ጥሬ ዕቃ ማለት ፕሮሰስ ያልጀመረ ፕሮዳክት ገና ወደ ፕሮዳክሽን ያልገባ ማለት ነው። ፊኒሽድ ጉድ ይለናል። ፊኒሽድ ጉድ ማለት ደግሞ ኦልሬዲ ኮምፕሊትድ የሆነ ፕሮዳክት ተመርቶ ያለቀ ለሽያጭ የቀረበ ፕሮዳክት ማለት ነው። ወርክ ኢን ፕሮሰስ የሚለው ደግሞ ሰሚ ፊኒሽ ፕሮዳክት ይባላሉ። በሂደት ላይ ያሉ ያላለቁ ፕሮዳክቶች ወርክ ኢን ፕሮሰስ ይባላሉ። ኮስት ኦፍ ጉድስ ሶልድ ማለት ደግሞ አጠቃላይ የተሸጠ ፕሮዳክት የወጣበት ወጪ ነው እንደምታውቁት። ስለዚህ ለዚህ ጥያቄ ትክክለኛ መልሳችን በሂደት ላይ ያለ ፕሮዳክት ወርክ ኢን ፕሮሰስ ወይም ደግሞ ሰሚ ፊኒሽ ፕሮዳክትስ ምንላቸው አራተኛ ጥያቄ ሲ ይሆናል ማለት ነው። አምስተኛ ጥያቄ the total of cost of good or merchandise inventory on hand at the beginning of the accounting period and total cost of good purchase during the period determine ይለናል። A cost of goods sold during the period, B total cost of good purchased, C cost of good available for sale, D cost of ending merchandise inventory ምን ማለት ነው? ኦኬ ስለዚህ መጀመሪያ አመት ላይ ከባለፈው አመት ትራንስፈር ሆኖ እጃችን ላይ የቀረ ፕሮዳክት ሲደመር በዚህ አመት የተገዛ አጠቃላይ ፕሮዳክት ወይም ኢንቨንተሪ የሁለቶቹ ድምር ምን ይባላል ከተባለ ምን ይባላል? ኮስት ኦፍ ጉድ አቬሌብል ፎር ሴል አጠቃላይ ለሽያጭ የቀረበ ፕሮዳክት በመባል ብዙ ጊዜ ምን ይደረጋል? ይጠራል ማለት ነው። ኦን ሃንድ አት ዘ ቢጊኒንግ ማለት ቢጊኒንግ ኢንቨንተሪ ማለት ነው። ቢጊኒንግ ኢንቨንተሪ ከየት የመጣ ነው? ከባለፈው አመት የመጣ ነው። ስለዚህ
ጀስት ቢግኒንግ ኢንቨንተሪ ካለን ቢግኒንግ ኢንቨንተሪ ሲደመር ምንድነው የምናደርገው በዚህ ወር ወይም በዚህ ዓመት የተገዛ አጠቃላይ ፐርቼዝ ኦልዌይስ ምን ይሰጠናል? አጠቃላይ ለሽያጭ የቀረበ ፕሮዳክት ይሰጠናል። ስለዚህ ትክክለኛ መልሳችን ለአምስተኛው ጥያቄ ምን ይሆናል ማለት ነው? ሲ ኮስት ኦፍ ጉድ አቬሌብል ፎር ሴል ይሆናል ማለት ነው። ስድስተኛ ጥያቄ under the perpetual inventory method when a firm purchase goods on credit the journal entry will include a debit too ይለናል። perpetual inventory method የምንጠቀም ከሆነና አንድ ድርጅት የገዛውን ፕሮዳክት ኦን ክሬዲት የገዛው ማለት በዱቤ የገዛውን ፕሮዳክት ጆርናል ኢንትሪ መመዝገብ ቢፈልግ ዴቢት ማድረግ ያለበት የትኛው ነው የሚለን ኤ ፐርቼዝ፣ ቢ ኢንካም ሰመሪ፣ ሲ ካሽ፣ ዲ ኢንቨንተሪ ነው የሚለን። ሶ አንደር ፐርፔቹዋል ኢንቨንተሪ ሲስተም ሁሌም ቢሆን ግዥና ሽያጭ ሲካሄድ ኢንቨንተሪ አፌክት መደረግ ስላለበት ትክክለኛ መልሳችን ቢ ኢንቨንተሪ ይሆናል። ፐርቼዝ ነው የሚለን። ፐርቼዝ ብለን የምንመዘግበው መቼ ነው ከተባለ ፔሪዮዲክ ኢንቨንተሪ ሲስተም የምንጠቀም ከሆነ ነው። ኢንካም ሰመሪ ደግሞ ክሎዝ ስናደርግ አት ዘ ኤንድ ኦፍ ዘ ይር ላይ ኢንቨንተሪን ክሎዝ ለማድረግ የምንጠቀምበት የክሎዚንግ ኢንትሪ ነው። ካሽ እንደምታውቁት ያው ኖርማል ጥሬ ገንዘብ ነው። ከዚህ ጥያቄ ጋር አይሄድም። ሶ ትክክለኛ መልሳችን ዲ ይሆናል ማለት ነው። ሰባተኛ ጥያቄ which of the following statement is or are correct about inventory error on the current period statement እስከሚከተሉት መካከል የትኛው ኢንቨንተሪ ኤረር ነው አሁን በከረንት ፔሪድ ፋይናንሻል ስቴትመንት ላይ ከፍተኛ የሆነ ተጽዕኖ ሊያመጣ የሚችለው ትክክል የሆነው የትኛው ነው የሚለን ኤ overstate beginning inventory, overstated cost of goods sold, overstate net income, b understate ending inventory, understate cost of goods sold, understate net income, C understate beginning inventory, such understated cost of goods sold, overstated net income, D overstate ending inventory, overstated cost of goods sold, overstated net income ነው የሚለን። ምን ማለት ነው? አንድ ድርጅት ወይም ደግሞ ቢዝነስ ኦርጋናይዜሽን ኢንቨንተሪን ካውንት ስናደርግ ስህተት ብንፈጥር ዛሬ ላይ አሁን ባለው ፋይናንሻል ስቴትመንት ላይ ከረንት ፋይናንሻል ስቴትመንት ፔሪዮዲክ ስቴትመንት ላይ ተጽዕኖ ምንድነው ነው የተባለው? ለትክክለኛ መልሳችን ለዚህ ጥያቄ ሲ ነው። ሲ ምንድነው የሚለው ቢጊኒንግ ኢንቨንተሪ ከቀነሰ ኮስት ኦፍ ጉድስ ሶልድም ይቀንሳል። ምንም ጥያቄ የለው። ቢጊኒንግ ኢንቨንተሪ ከቀነሰ ኮስት ኦፍ ጉድ አቬሌብል ፎር ሴል የሚባለው አጠቃላይ ይቀንሳል። ከዛ አጠቃላይ ኮስት ኦፍ ጉድ ሶልድም ይቀንሳል። ኮስት ኦፍ ጉድ ሶልድ ከቀነሰ ደግሞ ኔት ኢንካም ምን ያደርጋል? ይጨምራል። ኦኬ ወደሚቀጥለው ጥያቄ እንለፍ። which of the following statement is false ከሚከተሉት መካከል ስህተት የሆነው የትኛው ነው የሚለን ኤ the average cost method is sometimes called the weighted average method, b inventory are asset items held for sale in the ordinary course of business or goods to be used in the production of goods to be sold, c the FIFO method assuming that the latest goods purchased are the first to be sold, d perpetual inventory system where updates are made as seen fit ነው የሚለን። ሶ ትክክለኛ መልሳችን ለዚህ ጥያቄ ሲ ነው። ሶ ለስምንተኛው ጥያቄ ትክክለኛ መልስ ማን ነው ስህተት የሆነው የሚለውን ስንመለከት ኤን እንመልከት። the average cost method sometimes called weighted average method ይባላል የሚለው ትክክል ነው። average cost method ብዙ ጊዜ weighted average method የተባለ ይጠራል። ኢንቨንተሪ ማለት ለሽያጭ የቀረበ አጠቃላይ ፕሮዳክት ማለት ነው የሚልን ትክክል ነው። FIFO ሜትድ ማለት አስም የሚያደርገው such latest goods purchased are the first to be sold መጨረሻ ላይ የተገዙ ፕሮዳክቶች መጀመሪያ ላይ ይሸጣሉ ብሎ የሚያስብ ነው የሚለው ይሄ በጣም ስህተት ነው። FIFO የሚለው ምን ማለት ነው? በጣም ረሰንት የሆኑ ፕሮዳክቶች ምን መሆን አለባቸው ነው ኢንዲንግ ኢንቨንተሪ መሆን አለባቸው። ኦልድ ላይ ደግሞ በመጀመሪያ አካባቢ ደግሞ በጣም የተገዙ ፕሮዳክቶች ደግሞ በመጀመሪያ መሸጥ አለባቸው የሚል ነው። ስለዚህ ስምንተኛው ጥያቄ ስህተት የሆነው የትኛው ነው ከተባለ ሲ ነው። ዲጋ ያለውን ቅድም ስላነስ ነው አንዳንድ ሀሳቦችን ትክክል ነው። ሶ ለስምንተኛው ጥያቄ ስህተት የሆነው ማን ነው ከተባለ ጀስት ሲ ይሆናል ማለት ነው። ቀጣይ ጥያቄ ዘጠነኛ among the following which one is not a principal feature of a periodic inventory system ከሚከተሉት መካከል periodic inventory system feature ያልሆነ የትኛው ነው? A the revenue from sale are recorded when sales are made, b there is an attempt that can be made on the sale date to record the cost of goods sold, c the cost of merchandise purchase are recorded in the purchase account, d it is only at the end of the physical period that the determination is of the cost of ending inventory and goods sold are made ነው የሚለን። ሶ ትክክለኛ መልሳችን ለዘጠነኛ ጥያቄ ቢ ነው። ስህተት የሆነው ስለ periodic inventory system there is an attempt that can be made on the sale date to record the cost of goods sold ነው የሚለን። periodic inventory system ስንጠቀም ሁሌም ቢሆን cost of goods sold ሪከርድ አይደረግም። ምክንያቱም cost of goods sold ስለማይታወቅ cost of goods sold የሚታወቅ መቼ ነው ከተባለ በአመቱ መጨረሻ ካውንት ሲደረግ ነው። ሶ ትክክለኛ መልሳችን ስህተት የሆነው ስለ periodic inventory system ቢ ነው ማለት ነው። አስረኛ ጥያቄ in the where the title or ownership to the goods pass to the buyer at the point of origin and the buyer is responsible to cover the transportation cost is known as ነው የሚለን።
ኤ ፎብ ዴስቲኔሽን፣ ቢ ፎብ ሺፒንግ ፖይንትስ፣ ሲ ትራንስፖርቴሽን ኮስት፣ ዲ ፍራይት እንሚለን። እንግዲህ በተለያዩ የፕሮዳክት ስንሸጥና ስንገዛ ሁለት አይነት ስምምነቶች ሊኖሩ ይችላሉ። አንደኛው ፎብ ዴስቲኔሽን ነው፣ ሁለተኛው ደግሞ ፎብ ሺፒንግ ፖይንትስ ነው። ሶ ባየሩ ሪስፖንሲብል የሚሆን ከሆነና የሚከፍል ከሆነ ትራንስፖርቴሽን ኮስት እንዲሁም ደግሞ ለእያንዳንዱ ለሚያጋጥመው ሪስክ ኃላፊነት የሚወስድ ከሆነ ስምምነታቸው ምን ይባላል? በተለይ ደግሞ ባየሩ ሪስፖንሲብል ነው ማለት ትራንስፖርቴሽን ኮስቱን የሚከፍለው ማን ነው ማለት ነው? ባየሩ ነው ማለት ነው። ስለዚህ ይሄ ስምምነት ምን ይባላል ከተባለ ትክክለኛ መልሳችን ማን ይሆናል ማለት ነው? ፎብ ሺፒንግ ፖይንትስ ቢ ይሆናል ማለት ነው። ሶ ትክክለኛ መልሳችን ቢ። ሶ ሲ ነው የሚለው እዚህ ጋር በስተት ነው። ፎብ ሺፒንግ ፖይንትስ ይሆናል። ይሄንን አስተካክሉ። ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ቢ። ሶ ትክክለኛ መልሳችን ሪስፖንሲብል ከሆነ ቢ ፎብ ሺፒንግ ፖይንትስ ይሆናል ማለት ነው። ቀጣይ ጥያቄ which one of the following inventory cost flow assumption will result in a higher inventory turnover ratio such an inflationary economy? አንድ ሀገር ላይ የኢንፍሌሽን ወይም ደግሞ ከፍተኛ የሆነ የጉድ ኤንድ ፕሮዳክትስ ወይም ጉድስ ኤንድ ሰርቪስ ዋጋቸው ወይም ፕራይስ በጣም ራይስ ካደረገ በዚህ ሰዓት ከፍተኛ የሆነ ኢንቨንተሪ ተርኖቨር ሬሽዮ የሚያሳየው የትኛው ጋር ነው የሚለን? ኤ ዌይትድ አቨሬጅ፣ ቢ ፊፎ ሜተድ፣ ሲ ሊፎ ሜተድ፣ ዲ ስፔሲፊክ አይደንቲፊኬሽን ነው የሚለን። አት ዘ ኤንድ ኦፍ ዘ ይር ላይ አገሪቱ ላይ ከፍተኛ የሆነ ኢንፍሌሽን ካጋጠመ የላስት ኢን ፈርስት አውት ሜተድ ከፍተኛ የሆነ የኢንቨንተሪ ተርኖቨር ሬሽዮ ያሳያል። ከፍተኛ የሆነ ማለት ነው። ምክንያቱም ኢንፍሌሽን ማለት ከፍተኛ የሆነ የፕሮዳክቶች ዋጋ መጨመር ነው። ሊፎ ሜትድ ደግሞ ላስት ኢን ፈርስት አውት ስለሆነ መጨረሻ ላይ ከፍተኛ የሆነ ኢንፍሌሽን ባሉበት አካባቢ የተገዙ ፕሮዳክቶች መጀመሪያ ነው የሚሸጡ። ከዚህ በፊት ደግሞ በጣም በዝቅተኛ ዋጋ የተገዙ ፕሮዳክቶች ላይ መጨረሻ አካባቢ ስለሚሸጡ ማለት ነው ከፍተኛ የሆነ የኢንቨንተሪ ተርኖቨር ሬሽዮ ሊያጋጥም ይችላል። ቀጣይ ጥያቄ ብሉ ፓርቲ purchased a machine on January 1, 2007 as a total of cost of 100,000 birr. The machine has estimated salvage value of 20,000 birr and an estimated useful life of 5 years. What would be the accumulated depreciation expense on December 31st, 2009 if the straight line method of depreciation is used? እንግዲህ ብሉ ፓርቲ የሚባል ካምፓኒ ማሽነሪ የገዛው ጃንዋሪ 1 2007 ዓመተ ምህረት ላይ አጠቃላይ የወጣበት ወጪ ደግሞ 100,000 ብር ነው። ማሽኑ ኤስቲሜትድ ሲደረግ 20,000 ብር አካባቢ ሳልቫጅ ቫልዩ አለው። እንዲሁም ደግሞ ኤስቲሜትድ ዩስፉል ላይፉ 5 ዓመት ነው። አኮሙሌትድ ዲፕሪሲዬሽን ኤክስፐንሱ ምን ያህል ነው? ዲሴምበር 31 2009 የተባለው የተገዛው 2007 ነው። የሚጠቀመው ደግሞ ስትሪት ላይን ሜትር ከሆነ ነው የሚለን ኤ 16000፣ ቢ 20000፣ ሲ 32000፣ ዲ 48000 ነው የሚለን። ይህንን ጥያቄ ለመስራት በመጀመሪያ ደረጃ ዲፕሪሲዬሽን ሜትድ ማለት የእርጅና ቅናሽ ማለት ነው። እያንዳንዱ የተገዛ ማሽን በቫልዩ ላይ የቀነሰ ሊሄድ ይችላል። ስለዚህ ማሽን የተገዛው ስንል ጃንዋሪ 1 ነው የተገዛው። ስለዚህ ጃንዋሪ 1 ከተገዛ 2007 ላይ ምን ያህል የተገዛው ከተባለ 100,000 ብር ነው። ኤስቲሜትድ ዩስፉል ላይፉ ሳልቫጅ ቫልዩ 20,000 ነው። በመጀመሪያ ደረጃ ዲፕሪሲዬሽን ኤክስፐንስን ለመስራት ምን ማድረግ አለብን? የመጀመሪያው አመት ዲፕሪሲዬሽን ኤክስፐንስ ለመስራት ቀመሩን መጠቀም አለብን። ሶ ዲፕሪሲዬሽን ኤክስፐንስ ምንድነው የሚለው ቡክ ቫልዩ ኦኬ ቡክ ቫልዩ ኦፍ ዘ ካምፓኒ ቡክ ቫልዩ ሲቀነስ ሳልቫጅ ቫልዩ ሲካፈል ለኤስቲሜትድ ዩስፉል ላይፍ አድርገን ነው የምንሰራው። ሶ ኤስቲሜትድ ዩስፉል ላይፉ ምን ያህል ነው የሚለውን ነገር እናያለን። ኤስቲሜትድ ዩስፉል ላይፉ ስንት ነው? 5 ዓመት ነው። ቡክ ቫልዩ ስንት ነው? 100,000 ነው። ሳልቫጅ ቫልዩ 20,000 ነው። ስለዚህ 100,000 ሲቀነስ 20,000 ሲካፈል ለ5 80,000 ሲካፈል ለስንት ይሆናል? 80,000 ሲካፈል ለ5 ይሆናል። 80,000 ሲካፈል ለ5 ይሆናል። 80,000 ሲካፈል ለ5 ምን ያህል አማውንት ነው የሚለውን ነገር ካልኩሌት እናደርጋለን። ካልኩሌት ካደረግን በኋላ ምንድነው የምናደርገው? በሁለት ምን ማድረግ ነው? ማባዛት ነው በሁለት። ምክንያቱም የተጠየቅነው ከ2009 ላይ ነው። 2009 ላይ ዲሴምበር 31 ማለት 2009 ማለት የ2007ን ከዛ የ2008ን እንደገና የማንን የ2009ን የ3 ዓመት እንሰራለን ማለት ነው። የ3 ዓመት ለመስራት በመጀመሪያ ደረጃ የመጀመሪያው ዓመት ምን ያህል ነው የሚለውን ነገር ማወቅ አለብን ብለናል። ስለዚህ 80,000 ሲካፈል ለስንት እናደርጋለን? ለ5 እናደርጋለን። 80,000 ሲካፈል ኦኬ ሲካፈል ለስንት? ለ5። 80,000 ሲካፈል ለ5 ስንት ነው የሚመጣ ስንል 16,000 እናገኛለን። ይሄኛው 16,000 የሚያሳየው የአንድ ዓመት ዲፕሪሲዬሽን ኤክስፐንስ ነው። የተጠየቅነው አሁን መቼ ነው? ዲሴምበር 31 2009 ማለት የ3 ዓመት ነው። ሲባዛ በ3 እናደርገው ኦኬ ጠቅላላ አኮሙሌትድ ዲፕሪሲዬሽን ስንት ይሆናል ማለት ነው? 48,000 ይሆናል ማለት ነው። 48,000 የ3 ዓመት ነው። የመጀመሪያ ዓመት የአንድ ዓመት ከሆነ ግን ስትሬት ላይን ስለሆነ በየዓመቱ ተመሳሳይ የሆነ ዲፕሪሲዬሽን ኤክስፐንስ ስለሚያሳይ 16,000 ነው የሚሆነው። ሶ በዚህ መንገድ ይሄንን ጥያቄ መስራት እንችላለን። ቀጣይ ጥያቄ which one of the following statement is incorrect about subsequent expenditures? ከሚከተሉት መካከል ስለ subsequent expenditure just ምን የሆነው ነው የሚለን
ስህተት የሆነው ኢንኮሬክት ነው የሚለን ስህተት የሆነው የትኛው ነው የሚለን ይህንን ጥያቄ እንመልከት። ኤ ካፒታል ኤክስፔንዲቸር ኢምፕሩቭ ዘ ኦፕሬቲንግ ኤፊሺየንሲ ኦፍ አን አሴት። ቢ revenue expenditure are debited to an expense account. C capital expenditure are debited to an asset account. D subsequent expenditures are usually debited to repairs and maintenance expense account ነው የሚለን። ይሄኛው ጥያቄ ያው ፋንዳሜንታል ቱ ስለሆነ ሁለተኛው ቻፕተር አካባቢ ላይ ያለ ነው። ትክክለኛ መልሳችን ዲ ጋ ነው። subsequent expenditures ምንላቸው አንድን አሴት ወይም ደግሞ ፊክስድ አሴትስ ምንላቸው ማለት ነው ሪፔር በማድረግ ሜንቴን በማድረግ ሂደት ውስጥ የሚወጣ አንዳንድ ተጨማሪ የሆኑ ወጪዎች ናቸው። እነዚህ ወጪዎች ቀጥታ እንደ ኤክስፔንስ ይቆጠራሉ። በተለይ ደግሞ ሪፔር ኤንድ ሜንቴናንስ ኤክስፔንስ ተብለው ዴሊት ተደርገው ይመዘገባሉ። ምክንያቱም ደግሞ ኤክስፔንስ ኖርማል ባላንሱ ምን ስለሆነ ነው ደቢት ስለሆነ ነው። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን መስራት እንችላለን። የሚቀጥለውን ጥያቄ እንመልከት። the equipment with the cost of what 120,000 ብር ኢኩዊፕመንት አጠቃላይ 120 ሺህ ብር ዋጋ አለው። አኮሙሌቲቭ ዲፕሪሲዬሽን የተጠራቀመ እርጅና 115 ሺህ አለው። what is the result of the transactions ነው የሚለን። ትራንዛክሽኑ ምንድነው ነው የሚለን። a gain of Ethiopian 5000 ብር፣ b loss of 5000 ብር፣ c gain of Ethiopian 115,000፣ d no gain no loss ነው የሚለን። እንግዲህ ይሄ ኢኩዊፕመንት 120 ሺህ ነው አጠቃላይ የወጣበት ወጪ ቡክ ቫልዩ ኮስቱ ማለት ነው። ዲፕሪሲዬሽን ኤክስፔንሱ ደግሞ አኮሙሌቲቭ ዲፕሪሲዬሽን የተጠራቀመ እርጅና 115 ሺህ ያሳያል። ስለዚህ ይሄ ትራንዛክሽን ምን ያሳያል ከተባለ ሙሉ በሙሉ ካለቀ በኋላ ማለት ነው ትክክለኛ መልሳችን ማለት ነው። ዲስፖዝ ማድረግ ብንፈልግ 5000 ከስረናል ማለት ነው። ኖርማሊ ዲስፖዝ ብናደርገው የ5000 ብር ኪሳራ ያሳያል። ምክንያቱም አጠቃላይ ወጣበት ወጪ 120 ሺህ ነው። አጠቃላይ አኮሙሌቲቭ ዲፕሪሲዬሽን 115 ሺህ ነው። ይሄንን ዲስፖዝ ማድረግ ብንፈልግ ወጪው ምን ያህል ነው ከስረናል። ምን ያህል ከተባለ 15000። እንዴት 120 ሺህ ሲቀነስ 115 ሺህ ወደ 5000 ልዩነት ኔጌቲቭ ስለሚያሳይ ኪሳራ ያሳያል ማለት ነው። ምን ከተደረገ ነው ጀስት ዲስፖዝ ብናደርገው ሙሉ በሙሉ ዲስካርድ ብናስወግደው ማለታችን ነው። 15ኛ ጥያቄ አዲሽንስ ኤንድ ኢምፕሩቭመንት ቱ ፕላንት አሴትስ አር አዲሽን እና ኢምፕሩቭመንት ለፕላንት አሴት እንደምን ይቆጠራሉ ነው የሚለን። ኤ revenue expenditure፣ ቢ ሜንቴናንስ ኤክስፔንስ፣ ሲ debited to the purchase account፣ ዲ debited to plant asset account ነው የሚለን። ትክክለኛ መልሳችን ዲ ነው። ምክንያቱም እያንዳንዱ ቢዝነስ ኦርጋናይዜሽን የገዛውን የተለያየ ቢልዲንግ ሊሆን ይችላል፣ መሬት ሊሆን ይችላል፣ አሊያም አንዳንድ ነገሮችን ኢምፕሩቭ ሊያደርግ ይችላል፣ አዲሽንስ ሊሰራ ይችላል፣ ሊያስተካክል ይችላል፣ ሊያድስ ይችላል። ካደሰ ደግሞ ይሄ ወጪ በሙሉ የፕላንት አሴት ወጪ ተደርጎ መቆጠር አለበት። ስለዚህ ፕላንት አሴት ዴቢት ስለሆነ እዛ ጋር ዴቢት አድርገን ጆርናል ኢንትሪ ላይ መመዝገብ አለብን። 16ኛ ጥያቄ እንመልከት። such gains independent company followed the practice of what such depreciating its building on a straight line base straight line ሜትር ተጠቅሞ ህንጻውን ዲፕሪሺየት ያደርጋል። አጠቃላይ ቢልዲንግ የተገዛበት ጃንዋሪ 2010 ነው። ኤስቲሜትድ ዩዝፉል ላይፍ 20 ዓመት ነው። የተገዛበት ሬዚጁዋል ቫልዩ ደግሞ 20 ሺህ አለው። ካምፓኒ ዲፕሪሲዬሽን ኤክስፔንስ ለ2010 የሚያሳየው 20 ሺህ ነው። እንደ ቢልዲንግ ኦሪጂናል ኮስቱን ፈልጉን የተባለው ኮስቱን አናቅም። ስለዚህ ኦሪጂናል ኮስቱን ፈልጉን የሚለን የተሰጡ ምርጫዎች አሉ። ኤ ኢትዮጵያን 350 ሺህ ብር፣ ቢ 360 ሺህ፣ ሲ 420 ሺህ፣ ዲ 400 ሺህ ነው የሚለን። አሁን ይሄንን ለመስራት ምን እናደርጋለን? የመጀመሪያው አመት ዲፕሪሲዬሽን ኤክስፔንስ ስትሬት ላይን ተጠቅሞ ስንት ነው መጣ የተባለው? 20 ሺህ ነው። ስለዚህ ምን እናደርጋለን? የመጀመሪያ ስራችን ቀደም እንዳየነው ዲፕሪሲዬሽን ኤክስፔንስ ማለት ቀመሩን እንጽፋለን። ዲፕሪሲዬሽን ኤክስፔንስ ማለት ነው ብለናል። በአመቱ መጨረሻ ላይ የአንድ አመት ዲፕሪሲዬሽን ኤክስፔንስን ለመፈለግ ኮስት ወይም ደግሞ ቡክ ቫልዩስ ማይነስ ሳልቫጅ ቫልዩ አይደል? ሳልቫጅ ቫልዩ ሲካፈል ለኤስቲሜትድ ዩዝፉል ላይፍ ነው ብለናል። ቀደም ኤስቲሜትድ ዩዝፉል ላይፍ ነው ብለናል። ስለዚህ ኮስቱን አስለማናክ ሲቀነስ ሳልቫጅ ቫልዩ ግን ተሰጥቷል። ስንት ነው የተሰጠን ሳልቫጅ ቫልዩ? ጀስት ሲቀነስ 20 ሺህ እናረጋለን። ኦኬ 20 ሺህ ሲቀነስ እናረጋለን 20 ሺህ ሲቀነስ እናረጋለን 20 ሺህ ሲካፈል ኤስቲሜትድ ዩዝፉል ላይፉ ስንት ነው የተሰጠን ከተባለ 20 ዓመት ነው። ስለዚህ 20 ዓመት እንወስዳለን። ሶ እዚህ ጋር ዲፕሪሲዬሽን ኤክስፔንስ ለመጀመሪያው አመት ምን ያህል ነው የሚያሳየን ከተባለ ደግሞ ስንት ነው የሚያሳየን? ዲፕሪሲዬሽን ኤክስፔንስ ለ2010 20 ሺህ ነው። ስለዚህ ምን እናረጋለን? በቀላሉ 20 ሺህ እዚህ ጋር ኦልሬዲ ተሰጥቶናል። ኦኬ 20 ሺህ ተሰጥቶናል። ምን እናረጋለን? አሁን ወደዚህ እንመጣና በቀጥታ 20 ሺህ ዲፕሪሲዬሽን ኤክስፔንስ ማለት ነው 20 ሺህ ዲፕሪሲዬሽን ኤክስፔንስ 20 ሺህ ዲፕሪሲዬሽን ኤክስፔንስ እዚህ ካልስቱ ኮስት ሲቀነስ ሳልቫጅ ቫልዩ 20 ሺህ ኦኬ ሲቀነስ 20 ሺህ ሲካፈል ለ20 አመት። ስለዚህ በማትስ ህግ መሰረት እዚህ ጋር አንድ አለ ክሪስ ክሮስ ማድረግ ነው። ክሪስ ክሮስ እናደርገው ምን ይሆናል? 20 ሺህ ሲባዛ በ20 እኩል ይሆናል ኮስት ሲቀነስ 20 ሺህ ይሆናል። ስለዚህ 20 ሺህ ዲፕሪሲዬሽን ኤክስፔንስ ሲባዛ በኤስቲሜትድ ዩዝፉል ላይፍ በ20 400 ሺህ ይመጣል። ኦኬ 400 ሺህ ይመጣል። እነዚህን ሁለቶችን ስናባዛቸው
ስለዚህ መጨረሻ ላይ ምን ይሆናል? 400,000 ኦኬ 400 ኬ እንበለው ሲቀን እኩል ይሆናል 1 ሲባዛ ኮስት ማይነስ 20,000 ኮስት ማይነስ 20,000 የሚል ቀመር እናገኛለን ወይም ደግሞ አሰራር እናገኛለን። ስለዚህ የምንፈልገው የዚህን ዋጋ ስለሆነ እቺን 20,000 ወደዚህ ማምጣት ነው። ከኢኩል ይሆናል ማይነስ ሲያልፍ ፖዚቲቭ ነው የሚሆነው። ስለዚህ 400,000 ነበር ያለን ሲደመር 20,000 ስናደርገው 420,000 ይመጣል። ስለዚህ ትክክለኛ መልሳችን አጠቃላይ ኮስቱ ምን ያህል ነው ከተባለ 420,000 ሲ ትክክለኛ መልስ ይሆናል ማለት ነው። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? ኮስቱን መስራት እንችላለን ማለት ነው። ስለዚህ ዲፕሪሲዬሽን ኤክስፐንስ ስለሚጠቀም በየአመቱ ተመሳሳይ የሆነ ኤክስፐንስ ስላለው 420,000 ትክክለኛ መልስ ይሆናል ማለት ነው። the process of transferring the cost of natural resource to an expense account is called ይላል። የናቹራል ሪሶርስን ሲስተማቲክ በሆነ መንገድ ኮስትን ወደ ኤክስፐንስ የምንቀይርበት ምን ይባላል? ኤ አሞርታይዜሽን፣ ቢ ዲፕሌሽን፣ ሲ ዲፕሪሲዬሽን፣ ዲ ኤክስፔንዲቸር። ትክክለኛ መልሳችን ዲፕሌሽን። ናቹራል ሪሶርስ ከሆነ ሁሌም ከሆነ ዲፕሌሽን ይባላል። ኢንታንጂብል አሴት ከሆነ አሞርታይዜሽን ይባላል። ፕላንት አሴት ከሆነ ዲፕሪሲዬሽን ይባላል። እነዚህን ሶስት ነገሮች መርሳት የለብንም። የሚቀጥለው ጥያቄ ዲ ካምፓኒ ፐርቼዝ ኢኩዊፕመንት ኤንድ ኢንከር ዘ ፎሎዊንግ ኮስት። ካሽ በኢትዮጵያ ብር አጠቃላይ ካስተም ዲቲ ታክስ ማለት ነው የተከፈለው እንደ 24,000 አለው። አጠቃላይ ደግሞ ካሽ ፕራይሱ 24,000 ነው። ካስተም ዲቲ ታክስ 1200፣ ኢንሹራንስ የተከፈለ 200 አለ። ኢንስታሌሽን እና ቴስቲንግ ኮስት 400 አለ። ዋት አማውንት ሹድ ቢ ኢንከርድ አት ዘ ኮስት ኦፍ ዘ ኢኩዊፕመንት። የኢኩዊፕመንት ኮስት ተብሎ መመዝገብ ያለበት የትኛው ነው? ምን ያህል አማውንት ነው የሚለን ኤ 24,000፣ ቢ 25,400፣ ሲ 25,200፣ ዲ 25,800 ነው የሚለን። ይህንን ጥያቄ ለመስራት በመጀመሪያ ደረጃ ኮስት ኦፍ ኢኩዊፕመንት ላይ የሚካተቱ የማይካተቱ ብለን እንለያቸዋለን። ኤክስክሉድ የሚደረጉ አሉ፣ ኢንክሉድ የሚደረጉ አሉ፣ ኤክስክሉድ የሚደረጉ ነገሮች አሉ። ስለዚህ ኮስት ኦፍ ኢኩዊፕመንት ላይ የሚዘረዘው ለምሳሌ ካሽ ፕራይስ 24,000 ለመጀመሪያ ጊዜ እየተከፈለው ወጪው 24,000 መመዝገብ አለበት። ይሄ አንድ ነው። 24,000 መመዝገብ አለበት። ካስተም ዲቲ ታክስ ስንት ነው የሚያሳየው ከተባለ 1200 መመዝገብ አለበት። ግብር ስለሆነ የወጣበት ወጪ ስለሆነ 24,000 ሲደመር 1200 25,200። ኢንሹራንስ ዱሪንግ ትራንዚት 200። የሚቀጥለውን ጥያቄ እንመልከት። when there is a change in estimated depreciation, a previous depreciation should be corrected, b current and future years depreciation should be revised, c only future years depreciation should be revised, d it is an accounting error ይለናል። አንድ ድርጅት ከዚህ በፊት የሚጠቀመውን የዲፕሪሲዬሽን ሜተድ ኤስቲሜትድ ሲያደርግ ማለት ነው ወይም ኤስቲሜት ሲያደርግ ስህተት ሰርቶ ከሆነ ወይም ደግሞ ትክክልም እየሰራ ሊሆን ይችላል። በተለያየ መንገድ የኤስቲሜትድ ዲፕሪሲዬሽን መንገዱ ቢቀይር ኢፌክት ሊያመጣ የሚችለው ምን ላይ ነው የሚለን። ሶ የዚህ ጥያቄ ትክክለኛ መልሳችን ቢ ነው። ከዚህ በፊት የምንጠቀመውን የዲፕሪሲዬሽን ሜተድ ከቀየርን ዛሬ ከረንት እና ፊውቸር ዲፕሪሲዬሽን ሹድ ቢ ሪቫይዝድ ይደረጋል፣ መቀየር አለበት ነው የሚለው። እያንዳንዱ ወደፊት የሚቀየር ከሆነ ዲፕሪሲዬሽን ኤክስፐንሱም የዘንድሮም የሚቀጥለው ዓመትም ሙሉ በሙሉ ስለሚነካ ማለት ነው ይቀየራል። ሶ ትክክለኛ መልሳችን ቢ ነው። ዲፕሪሲዬሽን ኢዝ ኤ ሲስተማቲክ ኤንድ ራሽናል ቴክኒክ ኦፍ ቫሉዌሽን፣ ካሽ አኮሙሌሽን፣ ኮስት አሎኬሽን፣ አሴት አፕሬዛል። ዲፕሪሲዬሽን ሲስተማቲክ ኤንድ ራሽናል ቴክኒክ ኦፍ ዋት ኮስት አሎኬሽን አይደል? ሲስተማቲክ በሆነ መንገድ ለአንድ ህንፃ፣ ለአንድ ቢልዲንግ፣ ለአንድ ፊክስድ አሴት ያወጣነውን ወጪ ሲስተማቲክ በሆነ መንገድ ወደ ኤክስፐንስ የምንቀይርበት መንገድ ምን ይባላል? ዲፕሪሲዬሽን ይባላል። ሶ ትክክለኛ መልሳችን ለዚህ ጥያቄ ኮስት አሎኬሽን ሲ ይሆናል ማለት ነው። 21ኛ ጥያቄ which of the following among the characteristics of plant property and equipment ነው የሚለን። A held for sale in the normal course of business, B lack of the such defined shape and size, C held for capital appreciation, D held for use in operation የሚለው ስለ ፕላንት ፕሮፐርቲ ኤንድ ኢኩዊፕመንት ትክክል የሆነው የትኛው ነው? ኦኬ ሄልድ ፎር ሴል ኢን ዘ ኖርማል ኮርስ ኦፍ ዘ ቢዝነስ ስለሚለው ይሄኛው ስህተት ነው። ለሽያጭ የቀረበ ፕላንት አሴት አይደለም። ላክ ዲፌንሰስ ኤንድ ሼፕ ነው የሚለው ይሄ በጣም ስህተት ነው። ፕላንት አሴት የራሱ የሆነ ሳይዝ አለው፣ ከዛ በኋላ ሼፕ አለው። ሄልድ ፎር ካፒታል አፕሪሲዬሽንስ ነው የሚለው ለካፒታል አፕሪሲዬሽን ብቻ ነው የሚያዙ ነው የሚለው ይሄም ስህተት ነው። ዋና ትክክለኛ መልሳችን ሄልድ ፎር ዩዝ ኢን ኦፕሬሽንስ ዴይ ቱ ዴይ ለምንሰራው ስራ ለእያንዳንዱ ነገር ልንጠቀምባቸው የሚገቡ ፕላንት አሴቶች ፕላንት ፕሮፐርቲ ኤንድ ኢኩዊፕመንት እየተባሉ ይጠራሉ። ሶ ትክክለኛ መልሳችን ዲ ይሆናል ማለት ነው።
the right privilege and competitive advantage that result from the ownership of long-lived assets that do not possess physical substance are ምንም አይነት ፊዚካል ሰብስታንስ የሌላቸው ነገር ግን ከፍተኛ የሆነ ራይትስ ኤንድ ፕሪቪሌጅ እንዲሁም ደግሞ ኮምፒቲቲቭ አድቫንቴጅ ለኛ ሊሰጡ የሚችሉ በጣም ረጅምና ብዙ አመት ሊኖሩ የሚችሉ ምን ይባላሉ ነው የሚለን ናቹራል ሪሶርስ ኢንታንጂብል አሴት ሪሰርች ኮስት ሰች ዲፕሌሽን ኤክስፐንስ ነው የሚለን ተከተለኛ መልሳችን ኢንታንጂብል አሴትስ ይሆናል ማለት ነው ቢ የሚቀጥለውን ጥያቄ እንመልከት which cost is not included as part of the cost of land ከሚከተሉት መካከል የላንድ ኮስት ተብሎ የማይመዘገበው የትኛው ነው የሚለን በተለይ ስንገዛ cash purchase price closing cost like title broker commission cost of structural additions made at the land with indefinite life ነው የሚለን ተከክለኛ መልሳችን ዲ ነው cost of purchase የተገዛበት ዋጋ ነው ግዴታ ነው መመዝገብ አለበት closing costs like title ህጋዊነትን ለማምጣት የባለቤትነት መብትን ለማረጋገጥ በሚባል ካርታ ለማስወጣት ምናምን ትራንስፈር ለማድረግም በተመሳሳይ መውጣት አለበት broker commission ለደላላ የተከፈለ የመሬት ወጪ ነው ሶ መደመር አለበት የማይካተተው ከተባለ ግን መሬቱ ከተገዛ በኋላ ጥሩ ለማድረግ በሚደረግ ሂደት ውስጥ አንዳንድ ስትራክቸራል የሆኑ ስራዎችን ለመስራት የሚወጣ ወጪ ካለ ኮስት ኦፍ ላንድ ተብሎ መደመር የለበት ስለዚህ ያልሆነው ስለሚል ተከክለኛ መልሳችን ለ23ኛው ጥያቄ ዲ ነው ማለት ነው 24ኛውን ጥያቄ እስኪ እንመልከት disposal of a plant property and equipment involves a debiting the asset account b credit accumulated depreciation c crediting the asset account d debiting annual depreciation expense የፕላንት እና ፕሮፐርቲ እና ኢኩዊፕመንት ዲስፖዝ እናደርግ እንዴት ነው መመዝገብ ያለበት ነው የሚለን አሴት አካውንቱ ምን መሆን አለበት ሙሉ በሙሉ ክሬዲት መሆን አለበት ምክንያቱም አሴት አካውንት መጀመሪያ ላይ የነበረው ባላንስ ደቢት ነው ዲስፖዝ ሲደረግ መቀነስ ስላለበት ክሬዲት መሆን አለበት ተከክለኛ መልሳችን ሲ ነው 25ኛ ጥያቄ እንመልከት gross profit will result if gross profit የምናገኘው ምን ተደምሮ ወይስ ተቀንሶ ነው የሚላል a operating expense are less than net income b sale revenue are greater than operating expense c sale revenues are greater than cost of goods sold d operating expense are greater than cost of goods sold ነው የሚለን gross profit ማለት ያልተጣራ ትርፍ ነው ያልተጣራ ትርፍ የሚገኘው ደግሞ sale revenue ከማን ከበለጠ ብቻ ነው ከኮስት ኦፍ ጉድስ ሶልድ ከበለጠ ነው ስለዚህ ተከክለኛ መልሳችን ምን ይሆናል ማለት ነው ሲ ሴል ሬቨኑ ማይነስ ኮስት ኦፍ ጉድስ ሶልድ ኦልዌይስ ምን ይሰጠናል ግሮስ ፕሮፊት ይሰጠናል ግሮስ ፕሮፊት ሲቀነስ ኦፕሬቲንግ ኤክስፔንስ ሁሌም ምን ይሰጠናል ኔት ኢንካም ይሰጠናል ስለዚህ ሁሌም ቢሆን ግሮስ ፕሮፊትን ለማግኘት ምንድነው የምናደርገው ኦኬ ሁሌም ቢሆን ግሮስ ፕሮፊትን ለማግኘት ሬቨኑ ወይም ደግሞ ሴል ሬቨኑ ሲቀነስ ምን ማድረግ አለብን ኮስት ኦፍ ጉድ ኦኬ ኮስት ኦፍ ጉድ ሶልድ ማድረግ አለብን በዚህ መንገድ መፈለግ አለብን 26ኛ ጥያቄ እንመልከት in FOB shipping points agreement which was the following is true ከFOB shipping agreement አንገል true የሆነው ትክክል የሆነው የትኛው ነው a ownership of goods transfer to the buyer when the goods arrive at the buyer place of the business ነው የሚለን ይሄ ስህተት ነው የዴስቲኔሽን ነው የሚያወራው the buyer accept ownership when the goods depart the seller place of the business ተከክል ነው ባየሩ አክሰፕት ማድረግ ያለበት ልክ እያንዳንዱ ፕሮዳክት ከሻጩ ቦታ ላይ ሲነሳ ነው የሚለን ተከክል ነው ሲ the seller pays shipping point cost and had the risk of loss in transit ነው የሚለን ሸጩ አካል በመንገድ ላይ ያለ በመጓጓዝ ላይ ያለ ፕሮዳክቱ አንድ አደጋ ቢደርስበት ኃላፊነት ይወስዳል እንዲሁም ደግሞ ትራንስፖርት ኮስቱንም ሻጩ ይከፍላል የሚለን ይሄም ስህተት ነው ዲ the goods are part of the selling inventory when they are transit ነው የሚለን ከሻጩ አንግል ኢንቨንተሪ ይቆጠራል የሚለን ስህተት ነው ምክንያቱም የምናወራው ስለ ፎብ ሺፒንግ ፖይንት ነው እነዚህ ትክክል የሚሆኑት ለፎብ ዴስቲኔሽን ከሆነ ብቻ ነው ሶ ትክክለኛ መልሳችን ለ26ኛው ጥያቄ ምን ይሆናል ማለት ነው ቢ ይሆናል ማለት ነው 27ኛ ጥያቄ እንመልከት in a partnership of Sun and Star there were reported net income of ብር 50,000 for the year ended 2020 the stated net income sharing ratio was 40 and 60 ነው የሚለን what is the amount of net income shared to Star if the percentages are applicable after each partner given salary allowance of what 15,000 and 10,000 respectively ነው የሚለን a 20,000 ቢ 30,000 ሲ 25,000 ዲ 35,000 ነው የሚለን ይሄንን ጥያቄ ለመስራት ስለ ፓርትነርሺፕ ነው የሚያወራው ፓርትነርሺፕ ታስታውሳላችሁ ሞር ይሄንን ጥያቄ ለመስራት ምንድነው የምናደርገው በመጀመሪያ አግሪመንታቸውን እናያለን አግሪመንታቸው 40/60 ነው እንዲሁም ደግሞ ያተረፉት ትርፍ 50,000 ነው እንዲሁም ደግሞ 15,000 እና 10,000 ምን ያደርጋሉ ሳላሪ አላዋንስ ይፈቀዳል ስለዚህ መጨረሻ ላይ አማውንት ኦፍ ኔት ኢንካም ለስታር የሚደርሰው ምን ያህል ነው የተባለው
ኤንድ ለመስራት በመጀመሪያ ደረጃ የድርጅቱ አጠቃላይ ኔት ኢንካም ምን ያህል አማውንት ነው የሚለውን እናያለን። የድርጅቱ አጠቃላይ ኔት ኢንካም የተገኘው ስንት ሺህ ነው ከተባለ 50 ሺህ ነው የሚያሳየው። ኦኬ 50 ሺህ አጠቃላይ የሚያሳየው 50 ሺህ ኬ ነው ወይም ደግሞ 50 ሺህ ነው። ስለዚህ እዚህ ጋር ለምሳሌ ሰን የሚባል ካምፓኒ አለን። ከዛ እዚህ ጋር ደግሞ ማን አለን? ስታር የሚባል ካምፓኒ አለ። አይ ሚን ግለሰብ አለ። እነዚህ ሁለት ግለሰቦች ምን ያህል ገንዘብ ያገኛሉ የሚለውን ነገር ለመስራት በመጀመሪያ ደረጃ የሚሰጣቸውን ሳላሪ አላዋንስ እንቀንሳለን። ሳላሪ አላዋንስ ለስታር ለሰን ስንት ነው የሚያሳየው? 15000 ነው የተሰጠው ሳላሪ። ለስታር ደግሞ ስንት ነው የተሰጠው? 10000 ነው የተሰጠው። አንድ ያለ። ስለዚህ አጠቃላይ የስንት ሺህ ብር ቅናሽ ያሳያል? 15 ሲቀነስ ሲደመር 10 25000። 50000 ሲቀነስ 25000 ኔት ኢንካሙ ስንት ይቀራል ማለት ነው? 25000 ይቀራል። 25000 አሁን ከ25000 ምን ያህል ፐርሰንት ነው ስታር የሚወስደው ከተባለ 60% ነው በስምምነታቸው መሰረት። ስለዚህ 25000 ሲባዛ በ0.6 ይደርሰዋል ማለት ነው። 25000 ሲባዛ በ0.6 ወይም ደግሞ 60% ምን ያህል አማውንት ነው የሚመጣው የሚለውን 25000 ሲባዛ በ0.6 ስናደርገው ስንት ይመጣል? 15000 ይመጣል። እዚህ ጋር ምን እናደርጋለን? 15000 ብለን እንጽፋለን። 15000 አሁን መጀመሪያ ላይ ሳላሪ 10000 ነበረው። አሁን 15000 እንደገና ኔት ኢንካም ዲስትሪቢዩት ሲደረግ አግኝቷል። ሁለቱን ስንደምረው አጠቃላይ የሚያገኘው መጨረሻ ላይ ባላንስ እንት ነው 25000 ይሆናል። 10000 ሲደመር 15000 25000 ትክክለኛ መልሳችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። 28ኛ ጥያቄ when a new partner admitted by contributing asset to a partnership አዲስ ፓርትነር አድሚት ሲያደርግ በተለይ ደግሞ አሴት ኮንትሪቢዩት አድርጎ ቢገባ ወይም ደግሞ መኪና ሊሆን ይችላል፣ ህንጻ ሊሆን ይችላል ይዞ ቢገባ A both the assets and the owner equity of the firm are not be affected ይላል። B the liability of the partnership are decreased. C both the assets and the owner equity of the firm are increased. D asset of the partnership increased but the owner equity of the firm will not be affected. እንግዲህ አንድ አዲስ ፓርትነር የአንድን የሽርክና ማህበር ወይም ድርጅት ሲቀላቀል አሴት ይዞ ከመጣ የድርጅቱ አሴት ይጨምራል አንድ። ስለዚህ both the asset and the owner equity of the firm are increased የሚለው ትክክለኛ መልስ። ምክንያቱም አንድ ግለሰብ መኪና ይዞ ከመጣ አሴት ኮንትሪቢዩት ከሚያደርግ ከሆነ የድርጅቱ መኪና አሴት ስለሆነ የድርጅቱ አሴት ይጨምራል፣ ከዛም ኦነር ኢኩዊቲ ይጨምራል። ስለዚህ ትክክለኛ መልሳችን 28ኛ ጥያቄ ምን ይሆናል ማለት ነው? ጀስት ሲ ይሆናል። ሌላ 29ኛውን ጥያቄ እንመልከት እስኪ። ዲስአድቫንቴጅ ኦፍ ዘ ፓርትነርሺፕ ፍሮም ዘ ቢዝነስ ኦርጋናይዜሽን ኮምፔርድ ቱ ኮርፖሬሽን ኢንክሉድ ይላል። ከኮርፖሬሽን ቢዝነስ ኦርጋናይዜሽን አንጻር ስናየው ፓርትነርሺፕ ያለው ዲስአድቫንቴጅ ምንድነው ነው የሚለን? A many legal requirements to form. B the partnership pays income tax. C unlimited liability for the partner. D the complexity of operations ነው የሚለን። ኦኬ ከኮርፖሬሽን እና ፓርትነርሺፕ ስናነጻጽር ማለት ነው many legal requirements to form የሚለው ስህተት ነው። ይሄኛው ለኮርፖሬሽን ነው የሚሰራው። ፓርትነርሺፕ ፓይ ኢንካም ታክስ ይላል፣ ይከፍላል፣ ምንም ጥያቄ የለውም። ኮርፖሬሽንም ግብር ይከፍላል። ሶስተኛው ዲስአድቫንቴጅ ግን ሁለቶችን የሚለይበት ምንድነው ከተባለ unlimited liability of the for the partner ነው። ፓርትነርሺፕ የምናቋቁም ከሆነ ፓርትነርሺፕን ያቋቋሙ ግለሰቦች ድርጅቱ ለተበደረው ለእያንዳንዱ ብድር ኃላፊነት ይወስዳሉ። አንሊሚትድ ሊያቢሊቲ ያለው። ኮርፖሬሽን ቢዝነስ ኦርጋናይዜሽን ከሆነ ግን ምን አላቸው? ሊሚትድ ሊያቢሊቲ ያላቸው። ድርጅቱ ለተበደረው ለእያንዳንዱ ነገር ኃላፊነት አይወስዱም። ስለዚህ ትክክለኛ መልሳችን ለ29ኛው ጥያቄ ሲ ይሆናል ማለት ነው። 30ኛ ጥያቄ ምን ይላል? Assume that Delu and Mulu establish a partnership in the name of D&M partnership ይልናል። share income and loss in the ratio of 4:6 ነው የሚለን and have a capital balance of 90,000 and በተመሳሳይ respectively ነው የሚለን on January 1 year 2 በሁለተኛው ዓመት ማለት ነው። ደሉ and ሙሉ ዮሐንስ የሚባል ግለሰብ አድሚት እንዲያደርግ ተስማሙ። ሲገባ ደግሞ 40% ኢንተረስት in the partnership in return ያገኛል። አጠቃላይ ካሽ ኢንቨስት ያደረገው ደግሞ 100,000 ነው። What will be the capital balance of ዮሐንስ after admission? ዮሐንስ አድሚት ካደረገ በኋላ የሚኖረው አጠቃላይ ባላንስ ምን ያህል አማውንት ነው የሚለን? A 112,000 B 120,000 C 92,000 D 75,000 ነው የሚለን። እንግዲህ ይህንን ጥያቄ ለመስራት በመጀመሪያ ደረጃ ምንድነው የምናደርገው? የዮሐንስን ካፒታል ለመስራት ማለት ነው ስምምነታቸው ጃንዋሪ 1 year 2 ነው። እንግዲህ ዮሐንስ አድሚት ያደረገው ደግሞ 40% ኢንተረስት ኢን ዘ ፓርትነርሺፕ ገዝቶ ነው።
አጠቃላይ ኢንቨስት ያደረገው 100,000 ነው። ስለዚህ መጀመሪያ ምን ያህል ባላንስ አለ የሚለውን ነገር እንመልከት። ሁለቶች ያላቸው 90,000 አጠቃላይ ስንት ይሆናል? 180,000። የሁለቶች መጀመሪያ ላይ ስንት አላቸው? 180,000 ያሳያል። ኦኬ 80,000 ያሳያል። አሁን እሱ ደግሞ ስንት ኢንቨስት አድርጓል? 100,000 ኢንቨስት አድርጓል። 100,000 ኢንቨስት አድርጓል። ኦኬ 100,000 ገንዘብ ኢንቨስት አድርጓል። 100,000 ሲደመር 180,000 አጠቃላይ የሶስቶች ግለሰቦች ምን ያህል ካፒታል ይሰጣል ከተባለ ስንደምረው 280,000 ይሆናል። 280,000 አሁን ከዚህ 280,000 ምን ያህል ፐርሰንት ነው ደግሞ እሱ የተሰጠው ከተባለ 40%። ስለዚህ የ280,000 40% እንወስዳለን። ስለዚህ 280,000 ሲባዛ በስንት ነው የምናደርገው? በ0.4 የዮሐንስን ምን ለማግኘት ካፒታል ባላንስ ለማግኘት 280,000 ሲባዛ በ0 ነጥብ ስናደርገው ስንት ይሰጠናል? 112,000። ስለዚህ ትክክለኛ መልሳችን ለ30ኛው ጥያቄ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። 31ኛ ጥያቄ when a partner withdraw from the partnership by taking assets the effect or entry result in ይላል። አንድ ፓርትነር ከድርጅቱ withdraw ቢያደርግ እንዲሁም ደግሞ ያለውን አሴት ይዞ ቢወጣ ይሄ ምን ይዞ ይመጣል? ኤ increase in the asset of the partnership ይላል። ስህተት ነው። ምክንያቱም ድርጅቱ ውስጥ የነበረውን አሴት ነው አንድ ግለሰብ ይዞ የወጣው። increase to the asset and owner's equity ይላል። ስህተት ነው። decrease the asset and owner's equity ይላል። ትክክል ነው። changing for the liability of the firm ይላል። ስህተት ነው። ስለዚህ ለዚህኛው ጥያቄ ትክክለኛ መልሳችን ሲ ነው። አንድ ፓርትነር አንድ ድርጅት ከሚሰራበት ተቋም ላይ ኢንቨስት ያደረገው ነው አሴት ይዞ የሚወጣ ከሆነ የድርጅቱ የፓርትነርሺፑ አሴትም ኢኩዊቲም ይቀንሳል ይዞ የሚወጣ ከሆነ ማለት ነው። ትክክለኛ መልሳችን ሲ ይሆናል። እስኪ 32ኛውን ጥያቄ እንመልከት። in the partnership of TL&A they decide to terminate the business ነው የሚለን። ቢዝነሱን ተርሚኔት ማድረግ ወስነዋል። during liquidating the partnership the assets sold at a loss and L one of the partnership of loss over the balance of his capital account. Moreover, L was not able to pay the entire deficiency. How would the claim among the partners settled with regard to deficiency? እንግዲህ እነዚህ ሶስት TL&A የሚባሉ ሶስት ግለሰቦች ቢዝነሱን ተርሚኔት ማድረግ ፈልገዋል፣ መዝጋት ፈልገዋል። ነገር ግን ተርሚኔት ሲደረግና ሊኩዊዴት ሲደረግ ኤል የሚባለው ግለሰብ መክፈል አልቻለም፣ ከአቅሙ በላይ ሆኖበታል፣ ኔጌቲቭ ገብቷል፣ ካፒታል ዲፊሸንሲ ያጋጥሞታል። አሁን ይሄንን ነገር እንዴት ነው መክፈል ያለባቸው ነው የሚለን። ኤ the deficiency shared for all partner. B deficiency is reduced from partnership asset. C the remaining partner shared the deficiency. D ignore the deficiency and wind up the firm. እንግዲህ ከሶስቶች ግለሰብ መካከል አንዱ ካፒታል ዲፊሸንሲ ካጋጠመው የመጀመሪያ ስራው ከራሱ መክፈል አለበት ከኪሱ አውጥቶ። ነገር ግን ከራሱ መክፈል አይችልም ተብለናል። no was not able to pay አልቻለም። ከራሱ መክፈል የማይችል ከሆነ ያለው አማራጭ ቀሪ ፓርትነሮች የሱን ካፒታል ዲፊሸንሲ ኔጌቲቭ መሙላት አለባቸው። ስለዚህ the remaining partner share the deficiency የሚለው ትክክለኛ መልስ ይሆናል ማለት ነው። 33ኛውን ጥያቄ እንመልከት። In a partnership of A and B, they reported net income of 70,000 for the year ended 2019. The partners agreed net income sharing ratio 30:45 respectively. What is the amount of net income share to be? እነዚህ A and B የሚባሉ ሁለት ግለሰቦች አጠቃላይ ትርፋቸውን 70,000 ነው በአመቱ መጨረሻ ላይ ሪፖርት ያደረጉት። የተስማሙት ደግሞ 30:45 ነው። ስለዚህ ለቢ የሚደርሰው አጠቃላይ ትርፍ ምን ያህል ነው የተባልነው? ኤ 28,000 ቢ 32,000 ሲ 42,000 ዲ 40,000 ነው የሚለው። ስለዚህ ይህንን ጥያቄ ለመስራት ምን እናደርጋለን? ሬሽዮ ሜትር እንጠቀማለን። ሬሽዮ ሜትር ለመጠቀም በመጀመሪያ ደረጃ አጠቃላይ 30:45 ነው ሬሽዮአቸው። ስለዚህ ምን እናደርጋለን? ቢ የሚደርሰውን ለማወቅ 45 ሲካፈል ለ75 አድርገን ሬሽዮ እንሰራለን። 45 ለ75 እናካፍለው አጠቃላይ ወደ 0.6 አካባቢ ፐርሰንት ይመጣል። ስለዚህ የ70,000 0.6 እንወስዳለን ማለት ነው። ስንወስድ ስንት እናገኛለን? 42,000 እናገኛለን። 0.6 60% ይመጣል። ሬሽዮ ነው። እሺ ይሄኛው 45 ሲካፈል ለ75 እንዴት መጣ? 30 ሲደመር 45። በዚህ መንገድ በቀላሉ ምን ማድረግ እንችላለን? መስራት እንችላለን። 34ኛ ጥያቄ እንመልከት። a type of partnership which is a business organization consisting of partners who are each jointly and such severally liable within the partnership itself for the obligation of the partnership ይለናል። A general partnership, B limited partnership, C limited partnership, ዲ unlimited liability partnership ነው የሚለን።
እንግዲህ ፓርትነርሺፕ ስናቋቋም በጣም ብዙ አይነት ፓርትነሮች ሊኖሩ ይችላሉ። ከነዛ መካከል አንዱ ሊሚትድ እና አንዱ ደግሞ ጀነራል ፓርትነርሺፕ ነው። ጀነራል ፓርትነርሺፕ የምንላቸው ድርጅቱ ለተበደረው ለእያንዳንዱ ነገር ኃላፊነት የሚወስዱ እንዲሁም ደግሞ ወዳ ከመጣም የሚከፍሉ ናቸው፣ ተጠያቂዎች ናቸው። ሊሚትድ ሊያቢሊቲ ከሆኑ ግን የሚጠየቁት ኢንቨስት ባደረጉት ገንዘብ ልክ ብቻ ይሆናል ማለት ነው። ስለዚህ ድርጅት መስርተው ድርጅቱ በተለያየ አጋጣሚ እዳው ቢመጣበትና መክፈል ቢገደዱ ማን ነው መጨረሻ ላይ መክፈል ያለበት ነው የሚለው በስምምነታቸው መሰረት እንግዲህ ጀነራል ፓርትነርሺፕ ከሆነ ጀነራል ፓርትነሩ ይከፍላል ማለት ነው። 35ኛ ጥያቄ እንመልከት። 35ኛ ጥያቄ ምንድነው የሚለው how will the profits be divided among partners in the absence of a partnership need? ኦኬ ምንም አይነት የፓርትነርሺፕ አግሪመንት በሌለበት እንዴት አድርገ ነው ፓርትነሮች ትርፍን የሚከፋፈሉት ነው የሚለን። ስምምነት አግሪመንት ከሌለ እኩል መካፈል አለባቸው። ዲፔንዲንግ ኦን ዘ ካፒታል ኢንቨስትድ ይላል፣ ስህተት ነው። ዲፔንዲንግ ኦን ዘ ወርክ ኤክስፔሪንስ ይላል፣ ስህተት ነው። አንኢኳል ስህተት ነው። ኢኳል ይላል፣ ትክክል ነው። ስለዚህ ምንም አይነት የፓርትነርሺፕ አግሪመንት በሌለበት ድርጅቶች እንዴት ነው መካፈል ያለባቸው ከተባለ እኩል ነው መካፈል ያለባቸው። ወይ አግሪመንት ሊኖር ይገባል። ምንም አግሪመንት ከሌለ አብሰንስ ኦፍ ፓርትነርሺፕ አግሪመንት ካለ ግን እኩል መካፈል አለባቸው። ትክክለኛ መልሳችን ዲ ነው። 36ኛ ጥያቄ which among the following is not a characteristics of a partnership? ከሚከተሉት መካከል የፓርትነርሺፕ ኦርጋናይዜሽን ካራክተር ያልሆነው የትኛው ነው የሚለን። ኤ ኢዚ ፎርሜሽን ይላል፣ ቢ ኢኳል ፕሮፊት ይለናል፣ ሲ ሊሚትድ ሊያቢሊቲ ይለናል፣ ዲ ሚውቹዋል ኮንሰንት ነው የሚለን። ሰው ትክክለኛ የካራክተሪስቲክስ ያልሆነው ሊሚትድ ሊያቢሊቲ ነው። ምክንያቱም እነዚህ በሙሉ የፓርትነርሺፕ ካራክተሪስቲክስ ናቸው። ሊሚትድ ሊያቢሊቲ የሚለው ግን ስህተት ነው። ምክንያቱም ፓርትነርሺፕ ኦርጋናይዜሽን አንሊሚትድ ሊያቢሊቲ ስላላቸው ማለት ነው። ተጠያቂ ስለሆነ ድርጅቱ ለተበደረበት ለእያንዳንዱ ነገር ፓርትነሮች ግዴታ የመክፈል ግዴታ አለባቸው። ስለዚህ ትክክለኛ መልሳችን ለ36ኛው ጥያቄ ሲ ይሆናል ማለት ነው። 37ኛ ጥያቄ the relation of a partner with the firm is that of ይላል። ፓርትነር እና ድርጅቱ እንዴት ነው ያላቸው ሪሌሽንሺፕ? ኤ አን ኦነር፣ ቢ አን ኤጀንት፣ ሲ አን ኦነር ኤጀንት ቦዝ፣ ዲ ማናጀር ነው የሚለን። አንድ ፓርትነርሺፕ ወይም የሽርክና ማህበር ያቋቋመ ግለሰብ ድርጅቱን የሚወክላልን ፕላስ ተሳት የድርጅቱ ባለቤትም ነው። ስለዚህ ትክክለኛ መልሳችን እንደ ኦነርም እንደ ኤጀንትም ሆኖ ያገለግላል። ኦን ቢሃፍ ኦፍ ዘ ፓርትነርሺፕ ወክሎ አንዳንድ ስራዎችን መስራት ይችላል። 38ኛ ጥያቄ at the time of admission of a partner who decide the share of profit of the new partner out of the firm profit? አንድ አዲስ የሆነ ፓርትነር አንድን ድርጅት መቀላቀል ቢፈልግ ማን ነው ስለ ትርፋቸው ስለ ኪሳራቸው እንዴት መካፈል እንዳለባቸው መወሰን ያለበት ነው የሚለን። ኤ ኦልድ ፓርትነርስ፣ ቢ ኒው ፓርትነር፣ ሲ ሳክሪፋይሲንግ ፓርትነርስ ይለናል፣ ዲ ነን ኦፍ ዛባ ነው የሚለን። እንግዲህ አንድ አዲስ የሆነ ፓርትነር ወደ አንድ ድርጅት የሚቀላቀል ከሆነ ከዚህ በፊት የነበሩ ኦልድ ፓርትነሮች እንዴት መካፈል እንዳለባቸው ስምምነት አድርገው ይወስናሉ። ትክክለኛ መልሳችን ኤ ይሆናል ማለት ነው። 39ኛ ጥያቄ in a partnership of F and N there were reported net income of 50,000 for the year ended 2020 ይለናል። stated net income አጠቃላይ sharing ratio 30:45 ነው። what is the amount of net income share to F if the percentages are applicable after each partner gives salary of 15,000 and 10,000 respectively ነው የሚለን። ቅድም የሰራነው አይነት ጥያቄ ነው። ምንም ያን ያህልም የተለየ የሚባል ነገር የለውም። ነገር ግን ሞክረው ካላችሁ 20,000 30,000 25,000 እና 35,000 ነው። ስምምነታቸው 30:45 ነው። እዚህ ጋር ደግሞ 15 እና 10 ሰጠናል። ይሄን ጥያቄ አይ ቲንክ ቀደም ስለሰራ ነው መድገም አያስፈልግም። ትክክለኛ መልሶ 25,000 ነው። የመጨረሻ ጥያቄ 40ኛ ጥያቄ እንመልከትና እንጨርሳለን። which of the following statement best explain the importance of bank reconciliation? ስለ ባንክ ሪኮንሲሊዬሽን ትክክል የሆነ የትኛው ነው የሚለን። ኤ it ensure that the company book match the bank record detecting errors or B it determine the company net income for the year ይላል። C it record new liabilities or to the bank ይላል። D it eliminate the need for internal audits የሚለን። ባንክ ሪኮንሲሊዬሽን ወይም ደግሞ ሂሳብ ማስታረቅ የሚያስፈልገው የድርጅቱና የካምፓኒውን ፋይናንሻል ስቴትመንት ላይ የተመዘገቡ ነገሮች በተለይ ደግሞ ስቴትመንቶች ስህተት መምጣታቸው ካሉ እነሱን ስህተት መምጣታቸውን አለመምጣታቸውን የምናረጋግጥበት ነው። ትክክለኛ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ሶ ፋንዳሜንታል አካውንቲንግ ቱ ለዛሬ ይዤላችሁ የነበረው 40 የሚደርሱ ጥያቄዎች እኒህን ይመስሉ ነበር። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። እንዲሁም ደግሞ የገናኖ ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ባይ ባይ።